ውድ ኢትዮጵያውያንና ኤርትራውያን ወገኖቼ እንደምን ከርማችኋል? ዛሬ በኮሪያ ልሳነ ምድር የኢትዮጵያ ተዋጊዎች ታሪክ ክፍል 16ን ይዤላችሁ ቀርቤያለሁ። እንደተለመደው በጥሞና እንድትከታተሉኝ በትህትና ጠይቃለሁ። በጀግናዎቹ ኢትዮጵያውያን ልብ ውስጥ የዛሬዋን ኢትዮጵያ ያደረጋት የአንድ ሰው የፍቅር ብርሃን ይነድ ነበር። በሞትና ሽረት የውጊያ ቅጽበት ሁሉ የዚያ ሰው ምስል ከፊታቸው ድቅን ይላል። ያ ገጽታ ሁሌም ልባቸውን በጀግንነትና በወኔ ይመላዋል። በሰላምም ወረዳ እረፍት ሳሉ ያ ገጽታ አሁንም ብቅ ይላል። ንጉሠ ነገሥቱ ሀገራቸው ኢትዮጵያን ለማዳን በጦር ሜዳም ሆነ በሰላማዊ መድረኮች የገጠሙት ትግል በእያንዳንዱ ጀግና ወታደር ውሎ በምልሰት ባለ ህሊናው ይመጣል። የንጉሠ ነገሥቱ የጦርነትና የሰላም ትግል ስኬት በኮሪያ ልሳነ ምድር ለቃኘው ወታደሮች ጀግንነት ተጋድሎ ዋናው አቀጣጣይ ባሩድ ነበር። ወታደሮቹ ለንጉሠ ነገሥታቸው ንጹህና ማንኛውን መስዋዕትነት ለማስከፈል የሚበቃ ፍቅር እንዳላቸው የተገለጠባቸው ሁለት አጋጣሚዎች ንጉሠ ነገሥቱ የተወለዱበትና ንጉሠ ነገሥት ሆነው ዘውድ የጫኑባቸው ስርዓተ በዓላት ነበሩ። በእነዚህ ሁለት ቀናት ኢትዮጵያውያን ጦር ሜዳ መሆናቸውን ረስተውት የጦርነቱን ማሰብ አውጥተው ጥለው ንጉሠ ነገሥታቸው ብቻ በፍቅር በማሰብ በደስታ ያሳልፉባቸው ነበር። በዚህ በዓል ዕለት የቃኘው ሻለቃ በተጠባባቂ ጦር አቋም ከግንባሩ ጀርባ እረፍት እንዲያደርግ በተሰጠው ፈቃድ መሰረት ስርዓተ በዓሉ በጸሎት ተከፍቶ የራት ግብዣው ተጀመረ። ግብዣው እስከ እኩለ ሌሊት ድረስ ሲዘልቅ የሰራዊቱ አባላት የኢትዮጵያን ባህላዊ ዝዋዜና የየብሔረሰቡን ጨዋታ በደመቀና ከልብ በፈለቀ ስሜት ሲጨፍሩበት አመሹ። የልባዊ ደስታቸው ለንጉሠ ነገሥቱ ካላቸው እውነተኛ ፍቅር የመነጨ ነበር። እኚህ ንጉሠ ነገሥት የኢትዮጵያ ሕልውና ባለውለታ፣ የብሔራዊ ማንነት መሰረትና ምልክት፣ ሁሉንም ነገር ናቸው። ለቃኘው ሻለቃ አባላት እንደ ኢትዮጵያውያን ያለ መሪውን የሚያፈቅር ሕዝብ በዓለም ላይ አልታየም። የኢትዮጵያ ሕዝብ ለንጉሠ ነገሥት ኃይለ ሥላሴ ያለውን ጥልቅ አክብሮትና ፍቅር በሌሎች ሕዝቦች ዘንድም ታይቶም አይታወቅም። ታሪክ እንደሚነግረን ነገስታት በዘር ሐረጋቸው አማካይነት ተቀብተው ንጉሥ ሲሆኑ ሕዝብ ይቀበላቸዋል። ይህ አቀባበል ግን ሁሉም የልብ አቀባበል አይደለም። እነዚህ ንግስናቸው በዘራቸው የተሰጣቸውን መሪዎችና የሕዝባቸውን ልብ በፍቅር አሸንፈው የሚመሩ መሪዎች ሕዝብ አንድ አይደሉም፣ በአንድም ዓይን አይታዩም። በታሪክ እንደ እግዚአብሔር የመመለኪያ ያህል ይፈቀሩና ይከበሩ የነበሩ ነገስታት ነበሩ። ያም ሆኖ ኢትዮጵያውያን ንጉሠ ነገሥታቸውን በእግዚአብሔር ዓይን አልነበረም የሚያዩት። ሰው መሆናቸውን ያውቃሉ። ሰብዕናቸው ግን ሲገለጽ የአሜሪካ ገናናው እግረኛ ክፍለ ጦር ጀነራል ዋይኔ ጂ ስሚዝ እንደገለጿቸው እጠቅሳለሁ። እኚህ ሰው ከመጠን አስፈልጠው በእግዚአብሔር በሀገራቸውና በሕዝባቸው በቤተሰባቸው የሚያምኑና የሚታመኑ፣ ይህም ጥብቅ እምነታቸው ለሕዝባቸው ለመስራት ያበቃቸውና ወደፊትም ያበቃቸው ናቸው ይሏቸዋል። የጥቅሱ መጨረሻ የግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በጎ ስራዎች ሁሉ ለኢትዮጵያ ሕዝብ በግልጽ ይታየዋል። የንጉሠ ነገሥቱ የበጎ ስራ ማለት የዛሬዋ ኢትዮጵያ ናት። ሕዝቡ በባዶ ቀቢጸ ተስፋ ወይም በጭንቀት የሚኖር አይደለም። በሕዝቡ ላይ ንጉሠ ነገሥቱ ያላቸውን እምነት ሕዝቡ ራሱ ያየዋል፣ ይሰማዋል፣ ይጨብጠዋል። ሕዝቡ ለንጉሠ ነገሥቱ ሕይወት ዘወትር እና በየሰዓቱ በየደቂቃው ከልቡ ይጸልያል። ሆኖም ግን ይህን ፍቅሩን በአደባባይ የሚገልጽባቸው ሁለቱ ብሔራዊ በዓላት ሐምሌ 16 የተወለዱበት ቀንና ጥቅምት 23 ዘውድ ደፍተው የኢትዮጵያ ንጉሠ ነገሥት የሆኑበትን ነው። ይህ እንደ ኢትዮጵያ አቆጣጠር መሆኑ ነው። በእነዚህ ሁለት ቀናት የቃኘው ሻለቃ ተዋጊዎች በከፍተኛ ፈንጠዝያ በዓሉን ያከብሩታል። አሜሪካዊ ጀነራል ቫን ፍሊት የ8ኛው ክፍለ ጦር ዋና አዛዥ ለቃኘው ሻለቃ የተዘጋጀውን የጦር ሜዳ ጀብዱ ሽልማት ለማበርከት ይህንን የኢትዮጵያውያንን ብሔራዊ በዓል መረጡ። ይህ ሽልማት አሜሪካ ከዜጎቿ ውጭ ለሆኑ ግለሰቦችም ይሁኑ ወታደራዊ ተቋማት የምትሰጠው የመጨረሻው ሽልማት ነው። ይህ ታላቅ የክብር ሽልማት ለኢትዮጵያውያን ታላቅ ዕድል ሲሆን፣ በሌላ በኩል የመከበርና መለየት መሸለምም በጦር ግንባር እንዳስመዘገቡት ድልና እንደተጋድሏቸው ትልቅነት የሚገባቸውም ነው። ከበዓሉ አከባበር ቀደም ብሎ በተያዘው ፕሮግራም መሰረት የቃኘው ሻለቃ አዛዥ 20 ሜዳሊያዎችንና በጦር ሜዳ ልዩ ጀብዱና አቻ ባልተገኘላቸው ልዩ ልዩ ብቃት አፈጻጸሞች ለተመረጡት ጀግኖች ሸለሙ። ኢትዮጵያውያን የዛን ዕለት ከፍተኛ ደስታና ክብር ተሰምቷቸው ታይቷል። ለንጉሠ ነገሥታቸው ደስታና ስኬታቸው ክብር ነበር ይህ ደስታ የተሰማቸው። ከቀትር በኋላ
በሰባተኛው ክፍለ ጦር ዋና ማዘዣ ጣቢያ ምድረ ግቢ በተከናወነው በዚህ በዓለ ስርዓት መላው የቃኘው ሻለቃ ባልደረባ የቃኘውን የውጊያ አርማ ይዞ በክብር ትሪቡኑ ፊት በወታደራዊ አሰላለፍ ሲቆም የቃኘው ሻለቃ ዋና አዛዥ አርማውን ለጀነራሉ ሲያስረክቡ ጀነራሉም የአሜሪካን ፕሬዝዳንት ለቃኘው ሻለቃ የተሰጠ የጀግንነት ሜዳሊያ በቃኘው ሻለቃ አዛዥ አንገት አጥልቀውላቸዋል። ጀነራል ቫን ፍሊት ለኢትዮጵያውያኑ ባስተላለፉት አጭር መልእክት እንዲህ ብለዋል፣ እጠቅሳለሁ። በመከላከል ግዳጅ የጠላትን እጅግ የከፋ የአውሬ ጥቃት መክታችሁ አንዲት ቀን አንዲት ጋት ወደኋላ ፈቅ ሳትሉ በማጥቃት ግዳጅም አንድም ቀን ባዶ እጃችሁን ሳትመለሱ እጅግ ከፍተኛውን ወታደራዊ ውጤት በማስመዝገባችሁ ይህ ሜዳሊያ በአሜሪካን በተባበሩት መንግስታት ለወታደራዊ ጀግንነት የሚሰጥ የመጨረሻው ከፍተኛ ደረጃ ሽልማት ለእናንተ ለጀግኖቹ ኢትዮጵያውያን የጦር ውለታ የተገባ ሽልማት ነው። ሁለተኛ ሻለቃ ቃኘው ሻለቃ ከመጋቢት 29 1952 እስከ ሚያዝያ 1953 በዚህ ጦርነት ደማቸውን ያፈሰሱ ጀግኖች ወገኖቻችን በህዝባቸው ልብ ውስጥ ለዘላለም ሲታወሱ ይኖራሉ። ሰማዕትነታቸው ወደር የሌለው አድናቆትን ያተረፈ ነው። እግዚአብሔር አምላክ የወደቃችሁበትን ዓላማ ድል አስጨብቶ ውለታችሁን ይክፈላችሁ። ብርጋዴር ጀነራል ሙሉጌታ ቡሊ የንጉሠ ነገሥቱ የክብር ዘበኛ አዛዥ። ሌተና ኮሎኔል አስፋው አንዳርጌ የሁለተኛ ቃኘው ሻለቃ አዛዥ ሆነው የተሾሙት ሌተናንት ኮሎኔል አስፋው አንዳርጌ ነበሩ። በእርሳቸው አዛዥነት ኢትዮጵያውያን ተዋጊዎች በኮሪያ ልሳነ ምድር ሌላ ደማቅና አዲስ የጀግንነት ታሪክ ጽፈዋል። ሌተና ኮሎኔል አስፋው አንዳርጌ የቀዳማዊ ኃይለ ሥላሴ ወታደራዊ አካዳሚ ምሩቅ ናቸው። በ1941 ዓ.ም በምክትል መቶ አለቅና ማዕረግ ስራ ሲጀምሩ የንጉሠ ነገሥቱ የክብር ዘበኛ አንደኛ ሻለቃ አንደኛ ሻምበል አዛዥ ሆነው ነበር። በ1948 በሻለቃ ማዕረግ አድገው የክብር ዘበኛው አንደኛ ቃኘው ሻለቃ የአንደኛ ሻለቃ አዛዥ ሆኑ። ከ1950 ጀምሮ በሌተና ኮሎኔል ማዕረግ ሲያገለግሉ መጋቢት 1952 የኢትዮጵያን ሁለተኛ ቃኘው ሻለቃ የኮሪያ ዘማቾች ጦር እንዲመሩ ኃላፊነት ተጣለባቸው። ሌተና ኮሎኔል አስፋው አንዳርጌ ሰራዊቱ እጅግ ከሚተማመንባቸው ጥቂት መኮንኖች አንዱ ናቸው። የወታደራዊ ሳይንስ እውቀታቸውና የህብረቱን ኃይሎች ወታደራዊ ይዞታ በጥልቀት ማስተዋል መቻላቸውን ያረጋገጡት በእርሳቸው የበሰለ ወታደራዊ አመራር ሁለተኛ ቃኘው ባስመዘገበው አንጸባራቂ የጀግንነት ታሪክ ነው። ያለ አንዳች መታከት የሻለቃውን ጦር ከጓድ አንስቶ በመጎብኘትና በማነጋገር ስለ ወታደራዊ ታክቲካል ሁኔታዎች ብቻ ሳይሆን ስለ ወታደሮቻቸው ሞራል እና ችሎታም ጭምር መረጃዎች ይከታተላሉ፣ ያጠናሉ። የውጊያ ዕቅዳቸው አንድም ቀን በበላይ ወታደራዊ አዛዦች እንከን ወጥቶለት ወይም ተቀንሶ ተጨምሮ አያውቅም። ምክንያቱም በከፍተኛ ወታደራዊ ጥበብ የተነደፈ ነውና። እያንዳንዱ ወታደር ከነሚታጠቀው የጦር መሳሪያ ዝርዝር ለታቀደው ወታደራዊ ግብ እንዴትና መቼ በምን ሁኔታ አንዱም ሳይባክን ስራ ላይ እንደሚውል ያጠናሉ። ቁርጠኛ ግዳጅ አፈጻጸማቸው እልሃቸውና ድፍረታቸው ለሁለተኛው ቃኘው ሻለቃ ስኬት ከፍተኛ አስተዋጽኦ አድርጓል። የሌተና ኮሎኔል አስፋው አንዳርጌ ግዳጅ አፈጻጸምና መሪነት እጅግ የሚደነቅና አቻ ያልተገኘለት ከመሆኑ አንጻር ለእኚህ መኮንን ወታደራዊ አገልግሎታቸው ከፍተኛ ክብር መስጠት ይገባል። እጅግ በሰለጠነ የእርሶ ወታደራዊ አመራር የተነሳ ሻለቃው የተሰጠውን እያንዳንዱን ግዳጅ ባርኪ ውጤት ፈጽሟል። በዚህ የበቃ አመራሮም የቃኘው ሻለቃ አንጸባራቂ ወታደራዊ ድሎቹ ወደፊትም በድምቀት እንደሚቀጥሉ ከፍተኛ መተማመን አለኝ። ሌተና ጀነራል ደብሊው.ሲ. ዋይማን የአሜሪካን የ9ኛው እዝ አዛዥ። ምዕራፍ 11 ለአዳዲስ የድል ዋንጫዎች። በሌተና ኮሎኔል አስፋው አንዳርጌ የሚመራውና የዘመቻ አስፈጻሚው ሻለቃ ከበደ የሚገኙበት የሁለተኛ ቃኘው ሻለቃ በመጋቢት ወር 1952 ዓ.ም ከሀገሩ ኢትዮጵያ ተነስቶ ከ20 ቀን የመርከብ ጉዞ በኋላ ቡሳን ደረሰ። እነዚህ አሁን የደረሱ ኢትዮጵያውያን የተጓዙባት ጀነራል ማክሬ የተሰኘችው የአሜሪካን የጦር ትራንስፖርት መርከብ የአንደኛ ቃኘው ሻለቃን ሀገራቸው ያደረሰች ያችው መርከብ ናት። ነባርና አዳዲሶቹ ቃኘው ወታደሮች በኮሪያ ምድር ላይ ተገናኙ። ግዳጃቸውን ጨርሰው በተመለሱት ወታደሮች ገጽታ ላይ በድል ገባሁ የሚል የእርካታ ስሜት ሲነበብ፣ በአዳዲሶቹ ደግሞ ጓዶቻቸውን የጀግና ውሎ የመድገም ቁርጠኝነትና የተጀመረውን የመቋጨት ነበር። በባህር ጉዞ ከተሸከመቻቸው ጀነራል ማክሪያ ከወረዱ በኋላ
ቡሳን ወደሚገኘው የህብረቱ ጦር ማሰልጠኛ ማዕከል በጦሩ ከባድ ተሽከርካሪዎች ተጓጓዙ። በዚያም እስከ ሚያዝያ 12 ቀን 1952 ድረስ አሜሪካን ሰራሽ ዘመናዊ ጦር መሳሪያዎችን በመለማመድ ሰነበቱ። ኢትዮጵያውያንን ማሰልጠን እጅግ አስደሳች ነው። ለዚህም ዋና ምክንያቱ አዳዲስ ነገሮችን ከሌሎች በፈጠነና በበሰለ መንገድ የመረዳታቸው ፍጥነትና እንግሊዝኛ አቀላጥፈው የሚናገሩ መኮንኖቻቸው በቋንቋ የመግባባት እንቅፋቱን ስላስወገዱት ነበር። ከሚያዝያ 13 እስከ ሰኔ 2 1952 ዓ.ም ቃኘው የ32ኛው አሜሪካን ሬጅመንት አካል ሆኖ በጦሩ ግንባር በተጠባባቂ ጦር አቋም ላይ ከረመ። ሰኔ 2 ቀን 1952 የቃኘው ሻለቃ ሚዙሪ የተባለውን በጠላት እጅ ያለ ስትራቴጂክ ስፍራ አጥቅቶ እንዲያስለቅቅ ትዕዛዝ ደረሰው። ይህ የማጥቃት ትዕዛዝ በደፈጣ ውጊያና በፓትሮል እንዲታገዝም የውጊያ መመሪያው ይገልጻል። በዚያን ወቅት በኮሪያ ምድር ይካሄድ የነበረው ጦርነት ጋብ እንደማለት ብሎ ነበር። ግንባሩ የተኩስ ድምፅ ርቆታል። በሁለቱም ወገን ወታደሮቹ በፓትሮልና በደፈጣ ውጊያ ግንባራቸውን ከመከላከልና አልፎ አልፎ ከሚደረግ የተኩስ ልውውጥና ግጭት በቀር አንጻራዊ ሰላም ነበር። በዚህን ወቅት ነበር እንግዲህ ሁለተኛው ቃኘው ሻለቃ ከማዕከላዊ ግንባር መስመር ወጥቶ ሚዙሪን አጥቅቶ እንዲይዝ ግዳጅ የተሰጠው። በሚቀጥለው ቀን ቃኘው ከፊት ለፊቱ ያለውን 4 ኪሎ ሜትር ወጥሮ በመያዝ የጠላትን ይዞታ ለመቃኘት ፓትሮሉን አሰማራ። ሰኔ 6 ቀን ሁለተኛ ቃኘው ለግዳጅ ተልዕኮ ተንቀሳቀሰ። ጠላት በቅርብ ርቀት ዓላማው ለምን እንደሆነ ያልታወቀ ከፍተኛ ኃይል የማከማቸቱ መረጃ ለቃኘው ደረሰው። የቃኘው ሻለቃ አዛዥ ሌተና ኮሎኔል አስፋው አንዳርጌ የሻለቃውን አንደኛ ሻምበል የውጊያ ፓትሮሎች እንዲያሰማራና አስፈላጊም ከሆነ ጥቃት እንዲያደርስ ትዕዛዝ ሰጠ። ምክትል መቶ አለቃ አሰፋ ጌታሁን የሚመራውና 14 ወታደሮች የሚገኙበት ይህ ጓድ ከእኩለ ሌሊት ቀደም ሲል ወታደራዊ ሰፈሩን ለቆ ተንቀሳቀሰ። ዋናውን የግንባር መስመር ከለቀቀ በኋላ ጉዞውን ጠላት እንዳያስነቃ ኮሽታ በሌለበትና በከፍተኛ ጥንቃቄ ነበር። ያም ሆኖ ግን ኢትዮጵያውያኑ ገና ከዋናው መስመር ሲነሱ አንስተው ጠላት ቀድሞ በማወቁ እስኪቀርቡለትና ሞት ወረዳ እስኪገቡለት ጠብቆ በአውቶማቲክ ጠመንጃዎች ተኩስ ከፈተባቸው። በመቶ አለቃ ጌታውን የሚመራው የኢትዮጵያ ጓድ ምንም አይነት መደናገጥ እንዳይገባ ባዛዡ ተረጋግቶ የጠላትን አሰፋፈር ካጠና በኋላ እጅግ ወደ ጠላት ተጠግቶ በእጅ ቦምብና በጨበጣ ጥቃት ሰነዘረ። ጠላት ከፍተኛ የሰው ኃይል ብልጫ ስላለው በወገን የቃኘው ጓድ ላይ እንደገና መልሶ ማጥቃት ሰነዘረ። ይሁን እንጂ ውጊያው በቅርብ ርቀት በመሆኑ የተነሳ ፍጹም የእጅ በእጅ ትንቅንቅ ሆነ። በጠላት አይን ጥቂት የሚባሉት የቃኘው ወታደሮች በዚህኛው ሳንጃቸው እየገነጠሉ ይጥሉት ጀመር። ከ30 ደቂቃ የጨበጣ ውጊያ በኋላ ጠላት ምሽጉን ጥሎ ነፍስ ያውጭን ሽሽት ገባ። በዚህ ውጊያ 7 ቻይናውያን ተገድለዋል። ኢትዮጵያውያን ግን ግዳጃቸውን በድል ከመወጣታቸውን በላይ አንዳችም ጉዳት ሳይደርስባቸው ወደ ምሽጋቸው ተመልሰዋል። ይህ እንግዲህ የሁለተኛው ቃኘው ሻለቃ ከጠላት ጋር የተገናኘበት የመጀመሪያው ልምድ መሆኑ ነው እና ይህ የመጀመሪያው ግንኙነትም ስኬታማ ነበር። ሻለቃው በኮሪያ ምድር የሰራውን ወርቃማ ታሪክ የጀመረው እንዲህ ባለው ድል ነበር። በሚቀጥለው ቀን ሰኔ 7 ሊነጋጋ ሲል የሻለቃው የግንባር ሞርተር ቃኝ ለቃኘው ሞርተር ባትሪ ጠላት በከፍተኛ ቁጥር በቅርብ ርቀት እንቅስቃሴ ላይ መሆኑና ምሽግ እየገነባ መሆኑንም ጭምር ሪፖርት አደረገ። ይኸው ሪፖርት በወቅቱ ለአዛዡ ደረሳቸው። የቃኘው የዘመቻ መኮንን የጠላትን ርቀትና አሰፋፈር የጨመረ ዝርዝር መረጃ ለአሜሪካን ከባድ መሳሪያ ምድብ አስታወቀ። ይህ የሆነው ኢትዮጵያውያን የታጠቁት 81 ሚሜ አዳፍኔ ጠላት ያለበት ርቀት ስለማይደርስ የአሜሪካኖቹን መድፍ ርቀቱን ለመሸፈን በመመረጡ ነው። አሜሪካውያን በተሰጣቸው አቅጣጫና የርቀት መለኪያ በመድፍ ጥይቶቻቸው ኢላማውን ደበደቡ። በውጤቱም ጠላት ተጠናክሮ ሲገነባ የነበረውን ከፍታ ነጥብ ለቆ ሲሸሽ የ8 ቻይናውያን አስከሬን ጥሎ ነበር። ጠላት በዚህና በዋዜማው በገጠመው አሳፋሪ ሽንፈት አደገኛ ተዋጊ ኃይል እንደገጠመው ይህም የኢትዮጵያውያን ቃኘው ሻለቃ መሆኑን ተገነዘበ። ስለዚህ ቻይናውያኑ በዚህ አደገኛ ኃይል ላይ ጫና ማሳደር እጅ ለማሰጠት በተለይ በቃኘው የውጊያ መስመር ላይ ትኩረት አደረጉ። በዚህም መሰረት ሰኔ 7 እኩለ ሌሊት ላይ የቃኘው ሻለቃ አንደኛ ሻምበል ከጦር ቀጠና ወጣ ብሎ በመሸገበት ይዞታ ላይ ጥቃት ከፈቱ። ኢትዮጵያውያን ይህን ጥቃት በአውቶማቲክ መሳሪያና በመትረየሳቸው ሲገድቡት በአሜሪካውያን ከባድ ሞርተሮችና መድፎች በታገዘው በዚህ የተቀነባበረ መከላከል ጥቃቱ ከ15 ደቂቃ ውጊያ በኋላ መከነ። የኢትዮጵያውያኑ የእግረኛ ግጥሚያ ከከባድ መሳሪያ ድብደባ ጋር ሊቋቋሙት ያልቻሉት በመሆኑ በርካታ ወታደሮቻቸውን ሰውተው ወደ ምሽጋቸው ተመለሱ።
ይህ ደግሞ እንግዲህ የቃኘው መስመርን ለመንካት መሞከር ያለውን መራራ ውጤት ጠላት የተማረበት ቃኘውን ማጥቃት ምን እንደሆነ የተረዳበት የመጀመሪያው ልምድ ነው። ሰኔ 9 ቀን 1952 አንድ አጋጣሚ ተከሰተ። ይህም አጋጣሚ በአሜሪካና በኢትዮጵያውያን ወታደሮች መሃል የጦር ሜዳ ቅንጅትና ትብብር የታየበት ነበር። ሁኔታው ይህን ይመስላል። የአሜሪካን 32ኛ ሬጅመንት አንድ ጓድ ኮከብ በተባለ ተራራ ግርጌ ደፈጣ ውጊያ ይዞ ሰፍሯል። ይህ ቦታ ቃኘው ከሰፈረበት የዋናው ጦር መስመር በቅርብ ርቀት የሚገኝ ነበር። በወታደራዊ ደንብ በወገን ጦር መካከል የማያስፈልግ አለመግባባትን ለማስወገድ ሲባል እንደ ሁሌውም ቃኘው በሰፈሩ አቅራቢያ የሚፈጸመውን የአሜሪካኖችን ግዳጅ እንዲያውቅ ተደርጓል። የቃኘው ሻለቃ አዛዥ ሌተና ኮሎኔል አስፋው አንዳርጌ ማወቅ ብቻ ሳይሆን ከዚህም ያለፈ አሜሪካኖቹ ያላወቁት ዝግጅት አድርገዋል። የቃኘውን የሞርተር ባትሪ 60 ሚሜ ሞርተሮች አሜሪካኖቹ ከሚያጠቁበት የጠላት ኢላማ ላይ ደግነው እንዲጠባበቁና ትዕዛዝ ሲደርሳቸው እንዲያጠቁ፣ ከዚህም አልፎ አሜሪካኖች አደጋ ላይ የሚወድቁ ቢሆን በጦርነቱ ወታደሮቻቸው ጣልቃ እንዲገቡ አስፈላጊውን መሰናዳቸውን ጨርሰዋል። እኩለ ሌሊት ሊደርስ ትንሽ ሲቀረው የጠላት የተጠናከረ ኃይል አሜሪካኖች አድፍጠውበት ከነበረው ስፍራ ደረሰ። ይህ ኃይል በእርግጠኝነት ቃኘውን ለማጥቃት የመጣ ነው ብሎ መናገር አይቻልም። ለማንኛውም የአሜሪካኖቹ ደፈጣ ተዋጊ በጠላት ላይ ድንገተኛ ጥቃት ከፍቶ ጉዳት ማድረስና ግራ ማጋባትን ፈጠረ። ከመጀመሪያው ድንጋጤ በኋላ የጠላት ኃይል ከፍተኛ ቁጥር ያለው በመሆኑ ተረጋግቶና ራሱን አደራጅቶ መልሶ ማጥቃት ሰነዘረ። ሁኔታው ለአሜሪካን ወታደሮች እጅግ አስቸጋሪ ነበር። በዚህ ወሳኝ ወቅት ነበር የቃኘው ሻለቃ 4ኛ ሻምበል የሞርተር ባትሪ በ60 ሚሜ ሞርተር ጦርነቱ መሃል ጣልቃ የገባው። በትክክለኛ የዓላማ ተኩሳቸው የጠላትን እርምጃ ገቱት። ይህም የአሜሪካውያንን ግዳጅ የተሳካ ማድረግ ወደ አጥቂነት አሻግሮ በበርካታ የጠላት ወታደሮች ሕይወት ላይ ካደረሱት ጉዳት በተጨማሪ አንድ ቻይናዊ ከነ ሕይወቱ ለመማረክ አስቻላቸው። ይህ ክስተት በኮሪያ ጦርነት በህብረቱ ኃይሎች መካከል ያለውን የተቀናጀ ትብብር ብቻ ሳይሆን የኢትዮጵያን መኮንኖች ብስለትና አርቆ አስተዋይነት የመሰከረ ነው። የሚቀጥለው ቀን በሰላም አለፈ። የቻይና ኮሚኒስቶች ከፊታቸው ያለው ኢትዮጵያ ወታደር ያለውን የጦር ብርታት በሚገባ በመረዳት ለተጠናከረ መልሶ ማጥቃት የሚያስችላቸው ሁኔታ ማደራጀት ያዙ። ዋናው የመከላከል ዋስትና ግን ሁሌም የውስጥ ጥንካሬና ድርጅት እንደመሆኑ ኢትዮጵያውያን በዚህ ረገድ ተዘናግተው አያውቁም። በዚህ መሰረት ጠላት ወደ ኢትዮጵያውያን መከላከያ ቀጠና ሌላ ኃይል ሰደደ። አድማጮቻችን እንግዲህ የዛሬው የክፍል 16 ፕሮግራማችን በዚሁ ያበቃል። የሁለተኛ ቃኘውን የውጊያ ተጋድሎ በሚቀጥለው ሳምንት እንቀጥላለን። እስከዚያው ሰላም ክረቡልኝ። ላይክ ማድረግ፣ ሼር ማድረግ፣ የደወል ምልክቷን መጫን እንዳይረሳ። ስላዳመጣችሁኝ አመሰግናለሁ።